ጓዞን ይላልታት ነው ይሄው ጉሃጽዮን መግቢያ በትልቁ ማለዚ ይሄው ጉሃጽዮን ሌላዋ ከተማ ነች። ጉሃጽዮን ግን የአማርኛ ስም ነው ያለ የኦሮሞ ክልል ነው ግን ክልል ነው። ኦኬ የአማራ እሱማ የአማራ እንትን ነው። ጠመንጃም አለ ከነ እንትኑ ጉሃጽዮን ደግሞ ትልቅ ከተማ ነው የምትመስለው ሲያዩት። ይኸው ደግሞ ሌላ የህዝብ ብዛት ለማየት ይገርማል። የሰው ብዛት ሀብት እኮ ነው የሰው ልጅ። አንድ ከተማ አለ አባይ ሳትወርድ በፊት ጉሃጽዮን ይሁን ሙስሊሞች የሚበዙባት ክርስቲያን እና ሙስሊም የኔ ለጀነን አልፋ ነው ይሆናል። ምክንያቱ ጎጃም ውስጥ የጤፍ አገራ ጓደኛዬ አባት ከዛ ናቸው እና በኋላ ክርስትና ተነሱ። ሚስታቸው ክርስቲያን ሲሆኑ አስነሷቸው መሰለኝ እና ከዛ አካባቢ ናቸው። ሎማሜ ምናምን ሎማሜ ነው መሰለኝ ነግሮኝ ነበር። ተዋክ ካጂማ ኮርፖሬሽን ቤዝ ካምፕ ሄቪ ኩልመኛ የአባይ በረሃ መውረጃ ነው የሚመስለው። ይሄ ሲያዩት እንግዲህ ቁልቁለት ነው የምንወርደው። ቀስ እያልን እንወርዳለን። ምንም የለም። ውሃ አለው። ራሱ በረሃ ጎርጆ ራሱ ባሌው አይቼዋለሁ። በበጋም ልም ያለ በረሃ ጉሃጽዮን እያለቀ ነው። ይህ አባይ መውረጃ ነው እንግዲህ ካሜራውም ላይ መች ይችላል እንግዲህ ምንም አይደለም፣ ችግር የለም። ምቹ እናደርገዋለን በተቻለ መጠን። ጉሃጽዮን ደግሞ
ጃፓኖች ናቸው የሰሩት የአባይ በጣም ቆንጆ ድልድይ ሰርተዋል። አይቼዋለሁ በቲቪ እኔ ካሜራ አንስቼው አንስተው እንጂ መጀመሪያ ቦታ ልበልና እንዴት ያምራል ማለት ጥግ ቦታ ክሊር ካገኘ ጥሩ ነው። አደገኛ ቁልቁለት ወደ አባይ መውረጃ ሲላምሮ አደገኛ ቁልቁለት ጠመዝማዛና ናዳ ወደሚበዛበት የአባይ ሸለቆ እየገቡ ስለሆነ ፍጥነቶን በመቀነስ ቀኞን ይዘው በማስተዋል ያሽከርክሩ ይላል።